ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ተወዳጁም የቱርክ ተዋናይ ቤርከር ጉቨንን የህይወት ታሪክ ባጭሩ የምናስመለክታችሁ ይሆናል። ቤርከር ጉቨን እንደ አውሮፓውያን አቆጣጠር መስከረም 7 ቀን 1994 በቱርኩ ውብ የወደብ ከተማ በሆነችው ኢዝሚር ተወለደ። በልጅነቱ እንደ ማንኛውም ተራ ልጅ ቢያድግም ውስጣዊ ስሜቱ ግን ሁል ጊዜም ወደ መድረክና ወደ ካሜራ ይስበው ነበር። ገና በ8 ዓመቱ በ2002 ዓ.ም ትንሿ ጥቁር ዓሣ The Little Black Fish በተባለ የትምህርት ቤት ተውኔት ላይ ለመጀመሪያ ጊዜ በተወና ተሳተፈ። ይቺ ትንሽ የትምህርት ቤት ትርኢት በውስጡ ትልቅ የተወና ፍላጎት እንዲቀጣጠል አደረገች። ከዚያን ጊዜ ጀምሮ የወደፊት የህይወት መንገዱ ምን መሆን እንዳለበት አወቀ። ቤርከር የሁለተኛ ደረጃ ትምህርቱን በኢዝሚር በሚገኘው እዘል ኢሽኬንት አናዶሉ ሊሴሲ አጠናቀቀ። በጉርምስና ዕድሜው እንደ ሌሎች ልጆች በዓላማ ግራ የተጋባ አልነበረም። ተዋናይ መሆን እንደሚፈልግ ቁርጥ ውሳኔ ላይ ደርሶ ነበር። በ2012 ትምህርቱን እንደጨረሰ ወደ ኢስታንቡል በመጓዝ በቢልጊ ዩኒቨርሲቲ በሲኒማና ቴሌቪዥን ትምህርት ተመዘገበ። ቤርከር በቱርክ ባገኘው ትምህርት ብቻ አልረካም። ዕውቀቱን ለማስፋት በ2014 ወደ ኒውዮርክ በማቅናት በኒውዮርክ ፊልም አካዳሚ፣ በ2015 ደግሞ በአሜሪካ የድራማቲክ አርትስ አካዳሚ ትምህርቱን ተከታተለ። ስለ ትወና ጥበብ ያለውን ጥማት ለማርካት ያልሄደበት ቦታ አልነበረም። ወደ ኢስታንቡል ከተመለሰ በኋላ ከ2014 እስከ 2016 ባሉት ዓመታት በታወቀው ከክራፍት የተወና ወርክሾፕ ክህሎቱን አዳበረ። ትልቅ ዕውቅናን ያገኘው ግን የን በተባለ የቲያትር ተውኔት ላይ ቦቢ የተባለውን የ15 ዓመት ችግረኛ ወጣት ሆኖ በመወከሉ ነበር። በዚህ ድንቅ ብቃቱ በ22ኛው ሳድሪ አሊሺክ የቲያትርና ሲኒማ ሽልማት ላይ የላቀ ወጣት ተዋናይ ሽልማትን በ2017 አሸነፈ። ይህ ስኬት ወደ ትልቅ ዝና የመራው ደጃፍ ነበር። 2017 ዓመት ለቤርከር የስኬት ዓመት ነበር። ባባም በተባለው የመጀመሪያ ፊልሙ ላይ እንደ ቼቲን ተኪንዶር ካሉ ትላልቅ ተዋናዮች ጋር የመሪነቱን ሚና ተጫወተ። በዚሁ ዓመት ቫታንም ሴንሲን በተባለው ታዋቂ ተከታታይ ድራማ ላይ አሌክሲ ሆኖ በመቅረብ የቴሌቪዥን ዝናን ማጣጣም ጀመረ። ከ2019 እስከ 2020 ባለው ጊዜ ውስጥ ዛሊም ኢስታንቡል በተባለው ድራማ ላይ ነዲም ሆኖ ተወነ። ይህ ሚና በሕይወቱ ውስጥ ትልቅ ለውጥ አመጣ። በየመንገዱ ሰዎች ማድነቅና ማወቅ ጀመሩ። በዚሁ ብቃቱ በቱርክ አዘርባይጃን የወንድማማችነት ሽልማት ላይ የዓመቱ ምርጥ ድራማ ተዋናይ ተብሎ ተሸለመ። በ25 ዓመቱ የቱርክ ተስፋ ከተጣለባቸው ወጣት ተዋናዮች አንዱ ለመሆን በቃ። ከ2022 እስከ 2024 ባሉት ዓመታት ኡች ክዝ ካርዴሽ የወፍ ጎጆ በተባለውና በሚሊዮኖች ዘንድ ተወዳጅ በሆነው ድራማ ላይ ሶመር ሆኖ በመወከል ታላቅ ዝናን አተረፈ። በግል ሕይወቱ ቤርከር ከ2020 ጀምሮ ከባልደረባው ተዋናይት ኒሃል ያቺን ጋር የፍቅር ግንኙነት አለው። በመካከላቸው የ13 ዓመት የዕድሜ ልዩነት ቢኖርም ቤርከር ዕድሜ ለኛ ምንም ማለት አይደለም በማለት ለሚሰነዘሩ አስተያየቶች ምላሽ ሰጥቷል። ግንኙነታቸውን ከሚዲያ እይታ ራቅ አድርገው በደስታ እየኖሩ ይገኛሉ። የወፍ ጎጆ የተሰኘው ድራማ በግንቦት 2024 ካለቀ በኋላ ቤርከር ለተወሰነ ጊዜ ከቴሌቪዥን ስራዎች እረፍት እንደሚወስድ አስታውቋል። ዛሬ ላይ ዕድሜው 31 ሲሆን ከ1.2 ሚሊዮን በላይ የኢንስታግራም ተከታዮች አሉት። ቤርከር ለገንዘብ ወይም ለዝና ተብሎ በሚሰሩ ስራዎች ላይ አይቸኩልም። ይልቁንም ጥራት ያለው ታሪክና ጥሩ የትወና ሚና በትዕግስት መምረጥን ይመርጣል። ያ ከ8 ዓመቱ ጀምሮ የነበረው የትወና ጥማት ዛሬም በውስጡ አለ። ወደፊትም ደግሞ ከዚህ የተሻሩ የኪነ ጥበብ ስራዎችን እንደሚያቀርብ አድናቂዎቹ በጉጉት ይጠብቁታል። የዛሬው ቪዲዮአችን ይህንን ይመስል ነበር። ቤርከር ጉቨንን በየትኛው ድራማው ይበልጥ ትወዱታላችሁ? ኮሜንት ላይ ይንገሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን።